በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የጻድቁ የአባታችን የአቡነ እስትንፋሰ ክርስቶስ ገድል ማክሰኞ የሚጸለይ። በነጋ ጊዜ አባታችን በቤተ ክርስቲያን ውስጥ ቆሞ ሲጸልይ ካህናት አግኝተው ስለመገኘቱ ካህናቱ ተደሰቱ። ከእርሱ ጉዳይ ስላለኝ ወደ አበምኔታችሁ ሰዱኝ አላቸው። ወደ መምህሩ ቤት ወስደው ስላመጣጡ ለመምህሩ ነገሩት። መምህሩም አስገቡት አለ። እስትንፋሰ ክርስቶስንም ወደ ቤት አስገቡት። ከአበምኔቱ ፊት በእግሩ ላይ ወድቆ ሰግዶ ጉልበቱን ሳመው። መምህሩ በመንፈስ ቅዱስ አውቆ አመጣጥህ እጅግ መልካም ነው፣ ልጄ ሆይ መነኩሴ ትሆን ዘንድ መጣህን አለው። አቡነ እስትንፋሰ ክርስቶስም አሁን አባቴ ሐሳቤን ሁሉ አውቀሃል። ዓለምን አዩአት፣ አንድ እንኳን ጥቅም ያገኘውባት አላገኘውም። በውስጧ የሚኖሩ ነገሥታት፣ መኳንንት፣ ባለጠጎች፣ ሀብት የሌላቸው ድሆች አለን አለን ሲሉ ፈጥነው በሞት ይጠፋሉ። የኃጥአን ዕድል ፈንታቸው ጽዋ ተርታቸው እሳቱ የማይጠፋ ትሎ የማያንቀላፋ ገሃነመ እሳት ነው። እኔም በሰውነቴ ከኃጢአት ነፍሴን ከገሃነመ እሳት አድናት ዘንድ ከዚህ ዓለም ባህር ኃጢአት በጸሎት መቅዘፊያ ታሻግረኝ ዘንድ ወደ ዋናተኞች አለቃ ወደ አንተ መጣው። እንደ በግ ራሱን ወደ ሰዋ ሊቀ ካህናት ክርስቶስ ወዳለበት መሰላል ጸሎት ታደርሰኝ ዘንድ እነሆ ከዓለም ሸሽቼ መጣው። የኢየሱስ ሞዓ ልጅ የሚሆን አበምኔቱ ሰምቶ በእውነት እግዚአብሔር አንተን መርጦ እንደ አባታችን አቡነ ተክለ ሃይማኖት ዓለምን በመናቅ የመስቀል ሞት የምትሆን መከራን ትሸከም ዘንድ በጌታችን በኢየሱስ ክርስቶስ በወንጌልም ቀንበር ትጠመድ ዘንድ በ15ቱ አህጉር ትሾም ዘንድ ከዚህ ዓለም ለይቶ በምናኔ አወጣህ። ጌታችንም ይወዳል፣ እንደ በጎ አገልጋይ ያከብራል። ከእንግዲህ ልጄ እስትንፋሰ ክርስቶስ ሆይ መከራን ታገስ፣ ልብህንም አጽና፣ የእግዚአብሔርን ሕግ ጠብቅ። የቸርነቱንና የይቅርታውን ብዛት አድርጎልህ ጽናትን ሰጥቶ ከመልካም ታምራት የተነሳ ጻድቃን አይተው ስላንተ እግዚአብሔርን እንዲያመሰግኑ አለው። በመነኮሳትም መጽሐፍ እንደተጻፈ 3 ዓመት ፈተነው። እስትንፋሰ ክርስቶስም በሐይቅ ገዳም ለመነኮሳት እንጨትን በመልቀም ውሃን በመቅዳት ለአባቶች መነኮሳት ምግብ ሊሆናቸው ከባህር ውስጥ አሳን በመውጣት ያገለግል ጀመር። በዚያን ጊዜ አባቶች የመነኮሳት ቁጥር ከአረድት ጋር 150-800 ነበር። 3 ዓመት በገዳሙ ላሉት መነኮሳት በመላላክ ከቆየ በኋላ ቸርነቱንና መልካም ስራውን፣ ትሕትናውን፣ ባህሪው ዕንቁ እንደሚባል የጠራ ንጽሕናውን፣ ትዕግስቱን፣ ትሩፋቱን፣ ጽድቁን ባዩ ጊዜ በጣም ደስ አላቸው። ዳግመኛም ሀብተ ክህነቱን ጸሎቱንም እንደሚያዘወትር ለዘላለሙ ኃጢአት፣ ትዕቢት፣ ዝርት፣ ክፋት፣ ስስት፣ ቅናት፣ ሽንገላ፣ ሐሜት፣ ቁጣ እንደሌለበት አይተው ተረዱ። በፍቅርና በየዋህነት ጸሎትን ለመጸለይ ይጨነቃል እንጂ አይሰንፍም። የእጅ ሥራ በሚሠራበት ጊዜ በአፉ እየጸለየ በእጁ ይሠራ ነበረ። ከ3 ዓመት በኋላ ማኅበሩ ወደ አበምኔቱ ገብተው ይህ ልጅ በመልካም ሥራ ፍጹም ነው፣ ክፋት የለበትም፣ መልካም ሥራን ሁሉ ፈጽሟል ብለው ለአበምኔቱ ነገሩት። ከ3 ዓመት በኋላ የአባ እንጦስና የአባ መቃርስን የአባ ጳውሊንና የአባ አርሳኒዮስን የአባ ዮስጣቴዎስንና የአባ አብሳድን የአባ ነቢዩድንና የአባ አቢብን የአባ መቃቢስን የኤላሪዮንን የአባ ኪሮስንና 7 ዓመት በአፉ ድንጋይ ጎርሶ የኖረ የአባ አገቱንን የቅዱሳንን ገድል ሁሉ በመከተል ሥርዓታቸውንም በመከተል አሳየ፣ ለሁሉ አርያ ሆነ። አበምኔቱም የእነዚሁ ሁሉ በረከት በአንተ ላይ ይደር ብሎ ከባረከው በኋላ የምንኩስናን ልብስ አለበሰው። አስኪማን የኢትዮጵያ ሊቀ ጳጳሳትና የገዳማት አለቃ የመነኮሳት አባት ከሚሆን ከአባ ሙሴ ሕንፃ ደብረ ድባ ከሚባል ቦታ ተቀበላለው። ከዚህ በኋላ እስትንፋሰ ክርስቶስ የደብሩ መጋቢና ሊቀ ዲያቆን ተሾመ። መምህሩንና ገዳሙን ቤተ ክርስቲያኑንም አስደሰተ።
ቤተ ክርስቲያንም በመላላኩ በመልካም ጸባይ ሆኖ በማመስገንም ተደሰተችበት። የምንኩስናን ልብስ ለብሶ ጥቂት ወራት ከቆየ በኋላ የማኅበሩን መነኮሳት ተሰናበታቸው። እነርሱም መርቀው ሸኙት። ወደ ጳጳሱም ሄዶ ከአንተ ባረክ ዘንድ መጣው አለው። ጳጳሱም እስትንፋሰ ክርስቶስን ባየ ጊዜ በምግባር በሃይማኖት እግዚአብሔርን በመፍራት በትምህርት እንዳደገ በመንፈስ ቅዱስም እንደጸና በእግዚአብሔርም ጸጋ ፍጹም እንደሆነ አውቆ እንደ ሊቀ ሐዋርያት ጴጥሮስ የቅድስናን ሥልጣን ሰጠው። ጳጳሱም የቃሉን አነጋገር የአንደበቱን ጣዕም ባየ ጊዜ አደነቀ፣ በእርሱ ዘንድ ስውር ምስጢርን አይቷልና። ከጥቂት ቀን በኋላ ቁምስናንና ኤጲስቆጶስነትን ሦስቱን ሥልጣን ሰጠው። ከዚህ በኋላ አባታችን እስትንፋሰ ክርስቶስ ጌታችን መድኃኒታችን ፈጣሪያችን ኢየሱስ ክርስቶስ ሰውነቱን በገርሃተ መስቀል የጣለ ነፍሱን ያገኛታል። ስለ እኔ ሰውነቱን በገርሃተ መስቀል ይጣል ያለውን አስቦ በጾምና በጸሎት በትምህርት በስግደት ኖረ። ዳግመኛም ጌታችን ኢየሱስ ክርስቶስ ሰው ዓለሙን ሁሉ ቢገዛ ቢነዳ ነፍሱን ካጣ ምን ይጠቅመዋል ያለውን አስቦ ለኃጥአን ፍዳ ለጻድቃን ተድላ ደስታ እንዳላቸው አሰበ። ይህን አስቦ ከጳጳሱም ቤት ተባርኮ ከሸዋ አካባቢ ከምትገኝ ደብረ ድንቅ ታምራት እያደረገ እንደ ጌታችንና እንደ 12 ሐዋርያት አጋንንትን እያወጣ ድውያንን ይፈውስ፣ ለምጽን ያነጻ ጀመር። ክብርት በምትሆን በጸሎቱ ባመኑ ጊዜ ብዙ ድውያን ይፈወሱ ነበር። ታምራት በማድረግ ከሐዋርያት አያንስም ነበር። በድውያንም ላይ እጁንና መስቀሉን ጭኖ ፈጥኖ ይፈውሳቸው ነበር። የኢትዮጵያ ሰዎችም ትሕትናውን፣ ንጽሕናውን፣ ቅድስናውን፣ ክብሩን፣ የቀና ሃይማኖትን መፈወሱን የአባታችን የአቡነ እስትንፋሰ ክርስቶስን ዝና በሰሙ ጊዜ ብዙ ሰዎች ወደ እርሱ መጡ። ዳግመኛም ዲያቆናትና ካህናት፣ ኤጲስቆጶሳት ከሸዋ ሀገርና ከአማራ ሳይንት ከኢትዮጵያ ምድር ሁሉ ከእርሱ ይባረኩ ዘንድ ወደ እርሱ መጡ። እሱም ነዳያንን፣ ምስኪናንን፣ ፈላስያንን ወዶ ይቀበላቸዋል። እንጀራንና ውሃን ይሰጣቸዋል። የመላእክትን ንጽሕና ይወዱ ዘንድ 10 ቃላተ ኦሪትንና 6 ቃላተ ወንጌልን ይጠብቁ ዘንድ ለሰዎች አስተምራቸዋል። በጾም በጸሎት በተጋድሎ የአባቶቻችንን ሃይማኖት በማስተማር ኃጥአንን መክሮ ገስጾ ልዑልና ሕያው እግዚአብሔርን ወደ ማወቅ ይመልሳቸዋል። ደጋጎችንም ሰዎች የዲስቅልያን የሲኖዶስን መጽሐፍ ያስተምራቸዋል። የጀመሩትንም እንዲፈጽሙ ይመክራቸዋል። መምህራንንም በቅን ሕዝበ ክርስቲያን ያስተምሩ ዘንድ የመጽሐፍ ቃል ያሳስባቸዋል። በአንዲት ቃል የፈወሳቸው ሕሙማን፣ ዓይነ ስውሮች፣ አንካሶች፣ በክፉ ደዌ የተያዙ ቁጥራቸው 80,000 ነው። በፈወሳቸውም ጊዜ እነርሱም ተጸጽተው ከኃጢአታቸው ወደ ንስሐ ይመለሳሉ። ብዙዎችም ያመነኩሳቸዋል። የአብያተ ክርስቲያናት አስተዳዳሪ ሆኑ ዘንድ አበምኔትም የሚሾማቸዋሉ። አባታችን አቡነ እስትንፋሰ ክርስቶስም በአንደበቱ የስብከትን ጸናጽል የምስጋናን ከበሮ ያሰማል። ያለ ረፍትም መዝሙረ 150 መዝሙረ ዳዊትን፣ 15ቱ መኃልየ ነቢያትን፣ 5ቱ መኃልየ ሰሎሞንን፣ የ7ቱ ዕለታት ውዳሴ ማርያምን ከአንቀጸ ብርሃን ጋራ 7 ጊዜ በመዓልት 7 ጊዜ በሌሊት ያደርሳል። ሌሊቱን ሁሉ ቁሞ ያደርሳል። ነቢዩ ዳዊት በየዕለቱ 7 ጊዜ አመሰግናለሁ፣ ለዓይኖችም ለቅንድቦችም ሽልብታን ለሽፋሽፍቶችም ረፍትን አልሰጥም እንዳለ እንደዚሁ ቆሞ ይጸልያል እንጂ ፈጽሞ አይቀመጥም። እንደሚገለባበጥ መንኮራኩርም 90,000 ጊዜ ይሰግድ ነበር። ዓይኖቹን አቅንቶ እንደ ክረምት ዝናብ እንባውን በእግዚአብሔርና በእመቤታችን ስዕል ፊት ያፈስ ነበር። ቅዱሳን በሚገረፉበት ገመድ ጀርባውን ይገርፋል። 13ቱን ሕማማተ መስቀል በማሰብ በእጁ ድንጋዩን ይዞ 13 ጊዜ በኃይል ደረቱን ይመታ ነበር። አቤቱ ጸሎቴን ስማ፣ ጮቴንም በፊት ድረስ፣ ገጸ ምሕረትንም ከኔ ወደ ሌላ አትመልስ እያለ ከመዝሙር
እየጠቀሰ በምስጋና ቃል ወደ እግዚአብሔር ይጮህ ነበር። እግዚአብሔር ይነሳ፣ ጠላቶቹን ከፊቱ ይበተኑ። በነፋስ ፊት ጢስ ተኖ በእሳት ፊት ሰም አድሮ ማር ቀልጦ እንደሚጠፋ እንደዚሁም ኃጢአተኞችም ከእግዚአብሔር ፊት ይጠፋሉ። ይህንንም ባለ ጊዜ አጋንንት ፈጽመው ከፊቱ ብን ብለው ይጠፋሉ። እንደዚሁም አባታችን አቡነ እስትንፋሰ ክርስቶስ እነዚህን የታወቁትን ጸሎት ይጸልያል። ሲጸልይም ቆሞ አይደለም፣ ወዙ እንደ ውሃ ነጠብጣብ እስኪፈስ ድረስ ይሰግድ ነበር። የስግደቱም ልክ ተቆጥሮ አይዘለቅም። መልካም ምግባሩም በጣም የተትረፈረፈ የበዛ ነውና ከምድር እስከ ሰማይ የሚደርሱ የብርሃን ምሰሶና የወርቅ መሰላል ስለ ስግደቱና ስለ ጸሎቱ ስለ ትሩፋቱ ብዛት ቅዱሳን እስኪያደንቁ ድረስ ተተክለው ይታያሉ። ስለ አቡነ እስትንፋሰ ክርስቶስ ጽድቁ እና ክብሩ ብዙ ታምራት ይደረጋል። የወርቅ መሰላልና የብርሃን ምሰሶ የተባሉት በጾምና በጸሎት በሃይማኖት በፍቅር በትህትና ያነጻቸው የእስትንፋሰ ክርስቶስ ንጽሐ ሥጋና ንጽሐ ነፍስ ናቸው። ጸሎቱም ወደ ላይ ወጥቶ እስከ ሰባተኛው ሰማይ እስከ መንበረ ጸባዖት ይደርስና ዳግመኛ በመሰላል ወደ ታች ተመልሶ በአዝመራ ጊዜ ብዙ ምርት ባውድማ በብዛት እንዲመረት ይመረታል። የሰማይ መላእክት ጸሎቱን በምድር የሚተውት አይደለም። የእሱን ጸሎት ለማሳረግ ክንፍን ከክንፍ ጋር እያማቱ እየተጋፉ ከብዛታቸው የተነሳ ይጨናነቃሉ እንጂ በብዛት ወደ ላይ የሚወጡ አሉ። አባታችን አቡነ እስትንፋሰ ክርስቶስ ወዳለበት የጠራ መልካም የሆነ የትሩፋቱን ብዛት አይተው እንደ ምንጭ ውሃ የሚመነጭ ጸሎቱን ያሳርጉ ዘንድ በብዛት ወደ ምድር የሚወርዱ አሉ። ስለ ትሩፋቱ ብዛት መላእክት ይጎበኙት ዘንድ ይወዳሉ። እነርሱም በዚያ መሰላል የጽድቁንና የትሩፋቱን ፍሬ ይዘው ይወጣሉ። የእርሱ መዓዛና የእርሱ መልክ የሰውን ልብ ይመስጣል። በዚህ ዓለም እርሱን ስላገኙ መላእክት በጣም ይደሰቱበታል። በዚያን ዘመን ከሰው ሁሉ እንደ እርሱ የጽድቅን ሥራ ትሩፋት የሚሠራ አላገኙምና የመዓዛው ሽታና መዓዛ ጸሎቱ ወደ ላይ ወጥቶ ጽርሐ አርያምን ይሞላ ነበር። የጸሎቱን ፍሬ 30 ቅንጣት የሚሆን አለ፣ 60 ቅንጣትም የሚሆን አለ፣ 100 ቅንጣትም የሚሆን አለ። አባታችን እስትንፋሰ ክርስቶስም የሰማይና የምድርን ምስጢር በግልጽ ያያል። በገነትም የወርቅ መሰላልና አምደ ብርሃን ይተከላል። በክንፉም አየራትን ፈለከ ፈለካትን ይበራል። በእውነት አባታችን አቡነ እስትንፋሰ ክርስቶስ ጌታችንን ሁልጊዜ በግልጽ ያያል። ጌታችንም ከእርሱ አይርቅም። የፈለገውንም ሁሉ ዘወትር ፈጥኖ ያገኛል። ልበ አምላክ ዳዊት እግዚአብሔርን ሁልጊዜ አየዋለሁ፣ ምስጋናውም ዘወትር በአንደበቴ ነው፣ ሰውነቴም ዘወትር በእግዚአብሔር ከፍ ከፍ ትላለች እንዳለ ለጸሎት እጁን ዘርግቶ በቆመ ጊዜ የእጆቹ 10 ጣቶችና የእግሮቹ 10 ጣቶች ፈጽሞ እንደ መብራት እንደ ፀሐይ ያበራሉ። አቡነ ዘበሰማያት ብሎ ጸሎትን በጀመረ ጊዜ የሰባቱ ሰማያት በሮች ተከፍተው እስከ መንበረ ጸባዖት ያያል። እግዚአብሔርን ባየ ጊዜ የፈለገውን ይለምናል፣ የፈለገውንም ከአምላኩ ዘንድ ፈጥኖ ያገኛል። አባታችን አቡነ እስትንፋሰ ክርስቶስ የሚፈልገው ፍላጎት ለኃጥአን ምሕረትን ከመለመን በስተቀር ሌላ ምንድን ነው? ብፁዕ አባታችን ሆይ የዓለምን ጨለማነትና የጎዳናውን ጉጣጉጥ ሁለንተናውን ድጥ የሚሆን የዓለምን ኑሮ ያወክ ጥበብ ምንኛ ያማረ ነው። ከዚህ በኋላ አባታችን አቡነ እስትንፋሰ ክርስቶስ 40 መዓልትና 40 ሌሊት ጾሙ 40 ዕለት በተፈጸመ ጊዜ እህል ሳይቀምስ ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ 10 ቃላትና 10 ቃላተ ኦሪትና 6 ቃላተ ወንጌልን በውስጣቸው የተጻፉትን ሁሉ ጽላቶች ሰጠው። አስቀድሞ ለሙሴ በደብረ ሲና እንደሰጠው ለአባታችን ለአቡነ እስትንፋሰ ክርስቶስም 6 ቃላትንና 10 ቃላትን ሁለቱን ጽላት ሰጠው። 10 ቃላት የተባሉትም እነዚህ ናቸው። በሰማይም ቢሆን በምድርም ቢሆን ከምድር በታችም ቢሆን ከኔ በስተቀር ሌላ አምላክ አታምልክ። የፈጣሪ የእግዚአብሔርንም ስም ጠርተህ በሐሰት
ያሳትማል። እግዚአብሔር በሐሰት ስሙን ጠርቶ የሚምለውን ሰው ከበደል አያነጻውምና የፈጣሪ እግዚአብሔርን ሰንበትን አክብር። ዘመን እንዲበዛልህ እናትና አባትን አክብር። አትግደል፣ አትሰስን፣ አትስረቅ፣ በወንድም ላይ በሐሰት አትመስክር፣ የወንድምን ገንዘብ አትመኝ፣ ወንድምን እንደ ራስ ውደድ የሚለውን ይህንን ቃል ለእስትንፋሰ ክርስቶስ በሚነግርበት ሰዓት መነኮሳት የሚያስፈራ ድምፅ፣ የነጋሪት ድምፅ ይሰሙ ነበር። ታላቅ ብርሃንም ያዩ ነበር። ተራራውም ይጤስ ነበር። ሕዝብና መነኮሳት ሁሉ ፈርተው ከሩቅ ሆነው ይመለከቱት ነበር። ጌታችን ኢየሱስ ክርስቶስ ስድስቱ ቃላተ ወንጌልን ቀድሞ ለአንድ ወጣት እንደነገረው ዳግመኛም እንደዚሁ ለአባታችን እስትንፋሰ ክርስቶስ አትግደል፣ ወደ ሌላ ሰው ሚስት አትሂድ፣ አትስረቅ፣ በሐሰት ምስክር አትሁን፣ እናትንና አባትን አክብር፣ ወንድምን እንደ ራስህ ውደድ ብሎ ሰጠው። የአባታችን የጻድቁ የአቡነ እስትንፋሰ ክርስቶስ ረድኤት በረከት ከእኛና ከቤተሰቦቻችን ከሀገራችን ከኢትዮጵያ ከሕዝበ ክርስቲያኑ ጋር ለዘላለሙ ጸንቶ ይኖር አሜን። ወስብሐት ለእግዚአብሔር።